ጓደኞቼ ጋር 12ኛ ክፍል ጨረስንና እንገናኝ ተባባልና ተቀጣጠርን። ከዛ ልንዝናና ወጣን። ከሱቅ 100 ብር ይዤ ሄድኩኝ። 100 ብር ይዤ ወጣሁና በቃ ተዝናናው። ተመልሼ ጠዋት ስመጣ ትክክል እንዳልሰራው ተሰማኝ። ይሄ 100 ብር በገንዘብ ካሰላኸው ሌላ 100ዎች አሉ ከካፒታል ውስጥ። በቃ ሰላሁት። የታሸገ አተር ነበረ በዛ ጊዜ 4 ብር ነበረ የሚሸጠው አተሩ። አንድ ካርቶን 24 ይዛል 96 ብር አካባቢ ይመጣል። እና ያቺ 100 ብር ብትኖር ከጎዶሎ ሼልፍ አንዱን ትሞላው ነበር። እና አንድ ሼልፍ የሚሞላ እቃ አውጥቼ ጥዬ እንደመጣሁ ተሰማኝ። አባቴ አንድ ቃል ይላል ሁሌ በመነሻው ሰዓት ላይ ስጋ የበላ ሰው እድሜ ልኩን ቆሎ ይበላል። ቆሎ በመበላው ሰዓት ላይ ቆሎ የበላ ሰው እድሜ ልኩን ስጋ ይበላል። ያ ታይም የኔ የቆሎ ሰዓት ነው። 100 ብር የምታወጣበት ሰዓት አልነበረም። እና ይቺ እድሜ ልኬን በዚህ መልኩ ከቀጠልኩኝ እድሜ ልኬን የድሃ ሲስተም ውስጥ ልገባ ነው። ሁለተኛ ላላደርገው ለራሴ ቃል ገባሁ።